ሰላም እንዴት ናችሁ? አበባ ነኝ። በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ማሳያችሁ አዲስ የፀጉር ማስክ ነው። ከመታጠባችን በፊት ፀጉራችንን የምንጠቀመው ማስክ ነው ይዤላችሁ የመጣሁት። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ የፀጉራችንን ጤንነት በደንብ መጠበቅ ይኖርብናልና የጀመርነው መንገድም ለፀጉራችን እድገት የሚያስፈልጉ ነገሮችን እያደረግን ፀጉራችንን መንከባከብ ነውና እንግዲህ ለውጡን በቅርብ ጊዜ እናያለን። የሚቆም ነገር አይደለም። ስለዚህ የሰራሁላችሁን ቪዲዮ አሳያችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት ለፎረፎር የሚሆን ነው። እዚህ ጋር እንደምታዩት 2 ቀን የሆነው በውሃ ተነክሮ ያደረ የዋለ ያደረ አብሽ አለኝ። እዚህ ደግሞ አንድ ቁራጭ እሬት አለኝ ማለት ነው። እነዚህን ሚክስ አድርጋቸውና ለፀጉሬ ከመታጠቢ በፊት ማስክ ተጠቀማቸዋለሁ ማለት ነው። እሬቱን እንደዚህ አድርጌ ቆራርጠውና ከአብሹ ጋራ አንድ ላይ አዋህጄ ለመፍጨት እንዲያመቸኝ እንደዚህ በትናንሹ ቆራርጠዋለሁ። ያው ጥቅሙ ለፀጉር እድገት እንዲሁም ደግሞ ለፎረፎር ላለብን ሰዎች ፎረፎርን የማስለቀቅ እንትን ኃይል አለውና እኔ ደግሞ ፀጉሬ ፎረፎር ስላለብኝ እሱን ለማስለቀቅ ነው በደንብ የምፈልገው ማለት ነው። በተደጋጋሚ መጠቀም ነው የምፈልገው። እናንተም ይሄንን ውህድ መጠቀም ትችላላችሁ ከመታጠባችሁ በፊት። እኔ ከመታጠቢ በፊት ቢያንስ ለ2 ሰዓት ወይ ደግሞ ለ3 ሰዓት ያክል ተቀብቼ አቆየዋለሁኝ። ያው ስራን በመሃል ሳለምሰራ እስከ 3 ሰዓት ድረስ እንትን እላለሁ ማለት ነው፣ አቆየዋለሁ። እንደዚህ አድርጌ ፀጉሬን በደንብ አድርጌ ማሳጅ አደርገዋለሁ ስቀባው እንደዚህ እያደረኩኝ። ስለዚህ በደንብ ማሳጅ እያደረኩኝ የፈለኩበት ቦታ ሁሉም አዳርሼ የፊት ለፊቴ ጋር መሀል አናቴ ጋር በጀርባም ሁሉንም ማለት ነው ሁሉንም ክፍል ነው የምቀባውና የሚቀረኝ ነገር የለም። ዘለላውንም እቀባለሁ በደንብ አድርጌ፣ ምክንያቱም ሁሉም መነካካት አለበት፣ ሁሉም ፀጉሬ መዳረስ ይኖርበታልና እንደዚህ አድርጌ በላስቲክ እሸፍነውና ለ2 ሰዓት ለ3 ሰዓት ያክል አቆይቼ ፀጉሬን ታጠበዋለሁ ማለት ነው። እናንተም ይሄን ብትጠቀሙ ትጠቀሙበታላችሁ። የተለያዩ ቪዲዮዎችንም እሰራለሁኝ እኔም እየጠቀመኝ ስለሆነ ማለት ነው። ትወዱታላችሁ። እናንተም ልዩ ለውጥ ነው የምታገኙበትኝ። ያንን ይመስላል። ደግሞ ሌላ ጊዜ በአዲስ ቪዲዮ እመጣለሁኝ ይዤ። እንግዲህ ያለውን የፀጉሬ ለውጥ አብረን ነው የምናየው። እኔ ፀጉሬ የሳሳ ፀጉር ነው ያለኝ፣ ፎረፎር አለው እና እነዚህን ችግሮች ቀርፌ መቀጠል ነው የምፈልገውና ብዙ ቪዲዮዎችን እንሰራለን አብረን። ብዙ ጉዞ ይኖረናል ማለት ነው። ስለ ሁሉም ነገር አመሰግናለሁ። መልካም ቆይታ።